እነዚህ ፕላትፎርሞች ዳይሬክት ባንክ ትራንስፈር ይጠቀማሉ። ፔይፓል አለን፣ ፓዮኒርም ያካተቱ ፕላትፎርሞች ናቸው። ኦንላይን ገንዘብ የምንሰራባቸውን ፕላትፎርሞች ነው። ቤስት የሆኑ ኦንላይን መኒ ሜኪንግ ፕላትፎርሞች ነው የምናየው። በሶስት ካቴጎራይዝ አድርገን እናያቸዋለን። በመጀመሪያ የምንመለከተው ፍሪላንሲንግ ፕላትፎርሞችን ነው። ፍሪላንሲንግ ፕላትፎርሞች የምንላቸው ፕላትፎርም ናቸው ወይም ዌብሳይት ሲሆኑ ስራውን አክቲቭሊ መስራት ያለብን ናቸው ወይም አክቲቭሊ የምንሰራበት ፕላትፎርም ነው። የኛው ፍሪላንሲንግ ፕላትፎርሞች ኢንዲቪጁዋልስ ወይንም ፍሪላንሰሮች የሆነ ሰርቪስ ለክላይንቶች ሰርቪስ ይሰጣሉ ማለት ነው። ስለዚህ ለሚሰሩት ስራ ክፍያ ያገኛሉ ማለት ነው። ይህም ክፍያ የምናገኝበት ፕላትፎርም ነው ማለት ነው። በዚህ የፍሪላንሲንግ ፕላትፎርም ላይ የተለያዩ ታስኮች አሉ ወይም ስራዎች አሉ። ለምሳሌ እንደ ዳታ ኢንትሪ ያሉ፣ ዲዛይን ላይ፣ ራይቲንግ ላይ፣ ፕሮግራሚንግ ላይ፣ እንደ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን እና ሌሎችም ስራዎች አሉ በዚህ በፍሪላንሲንግ ፕላትፎርም ላይ። ፕላትፎርሞች ለምሳሌ እንደ አፕወርክ ያሉ፣ ፋይቨር፣ ፍሪላንሰር.com፣ ቶፕታል፣ እንደ ፒፕል ፐር ያሉ እነዚህ ቤስት የሚባሉትና ሞስትሊ ፍሪላንሲንግ ፕላትፎርም ላይ የምንጠቀምባቸው ዌብሳይቶች ናቸው ማለት ነው። በሁለተኛነት የምናየው ፓሲቭ ኢንካም የሚባለው ነው። ፓሲቭ ኢንካም የሚባለው ገንዘብን ሜክ የምናደርገው አፕፍሮንት ወርክ ወይንም ደግሞ ኢፈርታችንን እንጠቀማለን መጀመሪያ ላይ ማለት ነው። አፕፍሮንት ወርክ ወይም ኢፈርት የምንላቸው እንደ ታይም፣ መኒ፣ ስኪል ሶስቱን ጊዜያችንን፣ ገንዘባችንንና ስኪላችንን ኢንቨስት እናደርጋለን በመጀመሪያ። ዜን ስራውን ከጨረስን በኋላ ስራው ኦልሬዲ ቢውልድ ካደረግን በኋላ ያ ስራ መልሶ ለኛ መኒ ሜክ ወይም ገንዘብ ጀነሬት ያደርግልናል ማለት ነው። ስለዚህ ፓሲቭ ኢንካም ቤስት የሚባለው ሜተር ነው ማለት ነው። በፓሲቭ ኢንካም የሚጠቀሱት ሞስትሊ ዩቲዩብ አንዱ ነው። ሌላኛው ሬንታል አክቲቪቲ ነው ወይም የኪራይ ላይ የምንሰራቸው ወይም የሆነ ፕሮፐርቲ ኦነርሺፕ አድርገን ዜን በዛ እያከራየን የምናገኝበት አንዱ የፓሲቭ ኢንካም አይነት ነው። ሌላኛው ደግሞ አፊሊየት ማርኬቲንግ ነው። ኮሚሽኖችን ፕሮሞት በማድረግ ፕሮዳክቶችን ፕሮሞት በማድረግ የምናገኝበት ነው። ድሮፕ ሺፒንግም በዚህ ይጠቀሳል ማለት ነው። በሶስተኛነት የምንመለከተው ፕላትፎርም ጊግ ኤንድ ታስክ ፕላትፎርም የሚባለው ነው። ዌብሳይት ናቸው ወይም ፕላትፎርም ሲሆኑ ገንዘብ ሜክ የምናደርገው የሆኑ ማይክሮ ታስኮች አሉ ወይም ሲምፕል ታስኮች አሉ። እነሱን ስንጨርስ ወይም ስራውን ስንሰራ ገንዘብ ጀነሬት የምናደርግበት ፕላትፎርም ነው ማለት ነው። ሲምፕል ታስኮች የምንላቸው ወይም ማይክሮ ታስክ የሚባሉት በዚህ የሚካተቱት ለምሳሌ እንደ ሰርቬይ ስራዎች፣ አፕ ቴስቲንግ፣ ዌብሳይት ቴስቲንግ፣ ስሞል ሪሰርች ታስኮችን በመስራት እና ኦንላይን ዋቺንግ ቪዲዮ ወይም ቪዲዮዎችን በመመልከት የሚከፍሉን ወይም ገንዘብ ጀነሬት የምናደርግባቸው ፕላትፎርሞች ናቸው ማለት ነው። ፕላትፎርሞች የሚጠቀሱት ሞስትሊ እንደ አማዞን መካኒካል ተርክ ወይም ኤምተርክ የሚባለው፣ ሁለተኛው ደግሞ ክሊክ ወርከር፣ ዩዘር ቴስቲንግ እና ስወግበግ እነዚህ ቤስት የሚባሉ ዌብሳይቶች ናቸው ማለት ነው። ስራውን ስትሰሩ ከየትኛውም ሎኬሽን ሆናችሁ ስራውን መስራት ትችላላችሁ ማለት ነው። ሁለተኛው ደግሞ ፍሌክሲብል ስኬጁል ናቸው። በፈለጋችሁ ሰዓት ስራውን መስራት ትችላላችሁ ማለት ነው። በሶስተኛነት የሚነሳው ብዙዎቻችን የምናነሳው ጥያቄ የፔመንት ወይም የክፍያ ጉዳይ ነው ማለት ነው። ሶ እነዚህ ፕላትፎርሞች ዳይሬክት ባንክ ትራንስፈር ይጠቀማሉ። ፔይፓል አለን፣ ፓዮኒርም ያካተቱ ፕላትፎርሞች ናቸው። ለመጨረሻ እንደ ቲፕ የምነግራችሁ ሃይ ፔመንት የሆኑ ታስኮችን እየመረጣችሁ መስራት ትችላላችሁ ማለት ነው። ሌላው ኮንሲስተንትሊ መሞከር አለባችሁ ማለት ነው። ስለዚህ እነዚህን ቲፖች ተጠቀሙባቸው። በዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ዩቲዩብ ቪዲዮ ላይ እንገናኛለን። መልካም ጊዜ ይሁንላችሁ።